ነኝማ። የት ነሽ? የትም ብትገቢ አታመልጭኝ። አጎትሽ ከገጠር ብትገቢ እራሱ አታመልጭኝ። ላለብስሽ እኮ ነው በረደሽ ብዬ። አይ አልፈልግም፣ እንደዚህ ተመችቶኛል። እሺ ግን እርግጠኛ ነሽ? ስትቃሽ እኮ ከበረደሽ ብዬ እኮ ነው። አይ አይደለም፣ አልበረደኝም። ከዚህ በፊት ከማውቃት ልጅ ጋር የሆነ ቦታ ላይ በደንብ ስጣላ ነው እያየሁ የነበረው፣ ግን የት እንደማውቃት ላስታውስ አልቻልኩም። እና ተጣላችሁ? አዎ። እና ምን መታችሽ እንዴ? ማናት? ቆይ ሚስቴ ታማ የምትደበድብሽ? ግድ የለም በቃ አሁን ተኝ። ለምን? ድጋሚ መምጣቷ ስለማይቀር በህልምሽ መጥቼ ዋጋዋን ለመስጠት ነው። ማለት እንዴት? እና እኔ እዚህ ሆኜ ስትመታሽ ዝም ብዬ ማየት አለብኝ? አልገባኝም። ያመሃል እንዴ? እንደኔ? አይ ደህና ነኝ። ስትቀባጥር እኮ ግራ ገብቶኝ ነው። አይ ስለተናደድኩ እኮ ነው። አሚና ነቃሽ ጓደኛዬ? ቀስ ቀስ አትጩኝ። ዶክተሯ በዝምታ ካልተያዘች ጭራሽ ትውስቷ አይመለስም ብላኛለች። ምን? የምን ትውስታ? ስትወርቅ ባጋጠማት አደጋ ሙሉ ለሙሉ የማስታወስ አቅሟን አታለች ብላኛለች። ምን? ወይኔ ጓደኛዬ፣ ቆይ ታዲያ ምንም አታስታውስም? እሺ የት ነው የወደቀችው? ማለት በምን ምክንያት እንደወደቀችው እሱንም አታስታውስም? አይገርምም? ምንም አታስታውስም እኮ። እኔን ባሏን ራሱ ረስተኛለች እኮ። አሚና አወቅሽ? ጓደኛሽ እኮ ነኝ፣ የብዙ ጊዜ ጓደኛሽ። አስታወሽኝ አይደል? ያው እኔን አረሳችኝ፣ ማስታወሰችኝ እኮ ጀማል። በጭራሽ እንዴ! እኔን ባሏን ረስታማ አንቺን አታስታውስም። ይሄ ማለት እኮ ለእኔ ሞት እኮ ነው፣ አለቀልኝ ማለት እኮ ነው። እኔ አብሬያት ውዬ እያደርኩኝ እንዴት ነው እኔን ረስታ አንቺ የምታስታውሰው እንዴ? እኮ ያው እራሷ እኮ ናት አዎ ያለችው፣ አስታወሰችኝ። አሚና ስሚ፣ ማን ነው ንገሪኝ። አዎ አስታወስኩሽ፣ አውቄሻለሁ እኮ። ማነኝ ንገሪኝ። ቅድም መድኃኒት ልትሰጪ የመጣሽ ነርስ ነሽ አይደል? አየሽ፣ ተምታቶባት እኮ ነው። በጭራሽ አታስታውስሽም። ግድ የለም እስኪ በትኩረትኝ እመጣልሻለሁ። እንዴ እስኪ አታስጨንቂያት። ዶክተሯ እኮ እንዲህ ማስጨነቅ የባሰ ህመሟን ያባብሳታል ብላኛለች። አልተዋትም እንዴ ጓደኛ እንዲህ ሆና እንዴት ተዋታለሁ? አይ አልተዋትም። በግድም ቢሆን እንድታስታውሰኝ ማድረግ አለብኝ። አሚና ያለችው እውነት ነው እንዴ? ምኑ? ነርሷ ነች ያለችው ነው። ዶክተሯ ያቃታትን አንቺ በግድ ለማስታወስ የምትሞክሪው። ለማንኛውም እንተያት።